ከምባታ ዞን ዳምቦያ ወረዳም የጉልባና ህዳሴ ከፍተኛ ሁለተኛ ደረጃ ትምህርት ቤት ላይ በተከሰተው ዝናብ የቀላቀለ ድንገተኛ አውሎ ንፋስ ጉዳት መድረሱ ተገለጸ። ትምህርት ቤቱ ተጠግኖ ወደ ቀድሞ አገልግሎት እንዲመለስ የሚመለከታቸው የመንግስትና የበጎ አድራጎት ማህበራት የድርሻቸውን እንዲወጡ ጥሪ ቀርቧል። አደጋውን አስመልክቶም የዳምቦያ ወረዳ ዋና አስተዳዳሪ አቶ ሙንዳዬም ግርማሞ እንደገለጹት የትምህርት ቤቱ መማሪያ ክፍሎችና የመምህራን መኖሪያ ተገነጣጥለው መውደማቸውንና መሰባበራቸውን ተናግረው አደጋው ከ1.2 ሚሊዮን ብር በላይ ግምት ያለው ጉዳት ማድረሱንም ገልጸዋል። ሚያዝያ 8 ከሰዓት 2 ሰዓት ከማታ 2 ሰዓት ተኩል አካባቢ ከባድ ዝናብና አውሎ ነፋስ ነው የገጠመው። እዛ መነሻ ዳምቦያ ወረዳ ጉልባና ህዳሴ ትምህርት ቤት ከፍተኛ ጉዳት ነው የደረሰው።